ሰላም ለሁላችሁ። ዛሬ የሚያቀርብላችሁ ዌብሳይት ለፋርማሲዎችና ለመድኃኒት ጅምላ አከፋፋዮች የተዘጋጀ ስቶክ ማናጅመንት ዌብሳይት ነው። በሞባይልም ሆነ በኮምፒውተር በቀላሉ መጠቀም የምንችለው ነው። የዚህ ሲስተም ዋና ዓላማ የመድኃኒቶችንና በመድኃኒቶችን በካታጎሪ በቀላሉ በትክክልና በዘመናዊ መንገድ ማስተዳደር ነው። በብዙ ፋርማሲዎች እና ጅምላ መድኃኒት መደብሮች ውስጥ የእቃዎችን አስተዳደር በማኑዋል ሲሰራ ስህተቶች፣ የተበላሹ መድኃኒቶችን እና የእቃ እጥረትን ለምሳሌ ሾርቴጅን እና የጊዜ ብክነትን ሊፈጥር ይችላል እና ይህ ድረገጽ እነዚህን ችግሮችን በዘመናዊ ዲጂታል ስርዓት ይፈታል። የሲስቴሙ ፋንክሽናሊቲው እነዚህ ናቸው፣ ከታችም የተዘረዘሩ ናቸው። አንድ መድኃኒቶችንን እና ሌሎች የፋርማሲ እቃዎችን መመዝገብ እና ማስተዳደር ነው። እቃዎችን ስንመዘግብ በካታጎሪ እንመዘግባለን፣ ባቻቸው፣ ዩኒቱ ደግሞ ስትሪፑ ስንት እንደሚይዝ ስንት ታብ ይይዛል በሚለው በዚህ ካታጎሪ አድርገን መመዝገብ ያስችለናል። የእቃ ብዛትን በቅጽበት አሁን ለምሳሌ እቃዎችን ስቶክ አውትን፣ ኒር ኤክስፓይሪዎችን እነዚህን ኳንቲቲዎችን ምን ያህል ኦቨርስቶክ እንዳለ ምን ያህል ሆልድ ሆኖ እንዳለ ኦርደር ተደርጎ ሆልድ ሆኖ እንዳለ እነዚህን ለመከታተል ይረዳል። እዚህ እንደዛው ኒር ኤክስፓይሪዎችንን ኖቲፋይ ያደርገናል። ኒር ኤክስፓይሪው ደግሞ ምን ያህል ኮስት ያሳጥናል የምለውም ብሩንም ካልኩሌት አድርጎ ዳሽቦርድ ላይ ዲስፕሌይ ያደርግልና እንደሚታዩት የአቅራቢዎች ለምሳሌ ልክ ሪሲቭ ስናደርግ ከየትኛው አቅራቢዎች እንደገዘንም ስቶር ማድረግ እንችላለን። ሽያጩንም እንደዛው ለየትኛው ሽያጭ ላይሰንሳቸውንም እየመዘገብ ለኢንዲቪዥዋልም ቢሆን በአይዲም በምናምን እየመዘገብ ለኢንዲቪዥዋልም እንደ ችርቻሮ መሸጥ እንችላለን። በጅምላ ሽያጭ ማከናወን ያስችለናል። እቃ ሲቀንስ መከታተል እንችላለን። ለምሳሌ እነዚህ ሾርቴጆች መድኃኒት ምን ያህል ስቶር አድርገናል የምለውን በቀላሉ የምንከታተልበት ነው የሚሆነው። እንደሚታዩት ስክሪኑ ላይ ወደ ሞባይል ላይም ሲመጣ በሞባይል መጠቀም ያስችለናል። የተመቻቸ ሲሆን ፋርማሲዎችም እና መድኃኒት መደብር ያለ ብዙ ቴክኒካል እውቀት መጠቀም ይችላሉ። ዩዘር ኔም እና ፓስወርድ የሚባሉት ነገሮች አሉ። አሁን ኖርማሊ አውቶ ሴቭ እንዲያደርግ ሁሉም ሰው ገብታችሁ ምን ይሰራል ምን አይሰራም የምለውን ሲስቴሙንም ብዙ የተጠቀማችሁ እንድታዩ ብዬ ፓስወርዱን አውቶ ሴቭ አድርጌያለሁ። በአጠቃላይ ይህ ፕሮጀክት የመድኃኒት የእቃ አስተዳደርን ቀላል በማድረግ ስህተቶችን ይቀንሳል፣ ስራ ፍጥነትን ያሳድጋል እና ለመጠቀም የምትፈልጉት በዚህ ኮንታክት አድሬስ ስክሪን ላይ በሚታየው ኮንታክት አድሬስ ኮንታክት ልታደርጉ ትችላላችሁ። ዌብሳይቱንም ጆይን ለማድረግ እዚህ ጋር የተቀመጡ ሊንክ አለ። በዚህ ሊንክ በሁለቱም መንገድ አንደኛ በIPLS ፖርት ማሜ ዶት ኮም ሌላው ደግሞ በማሜ ፖርት ዶት ኮም ገብታችሁ እዛ ላይ በፖርትፎሊዮ ላይ ባስቀመጥኩት ሊንክ ወደ ሲስቴሙ ገብታችሁ ሲስቴሙን ቴስትም እያደረጋችሁ ምን ይሰራል ምን አይሰራም። ቀጣይ ይዤላችሁ የሚመጣው ነገር ደግሞ ከስቶር ቱ ስቶር ትራንስፈር የፔይመንት ወዮች እነዚህም ጨምሬ እንዲመጣ ኮሜንት አድርጉኝ። እንደምትጠቀማችሁን ኢንተረስታችሁን ካየው ከዚህ በላይም የጨመርኩ ስለመሄድ ስለፍላጎት ስላለ ሼር አድርጉ። ለሚጠቀሙ ሰዎችም አናውንስ አድርጉ፣ አስተዋውቁልኝ ይላለው። አመሰግናለሁ።